የተወደዳችሁ በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን የተዋህዶ ልጆች አሁን የምንገኝበት ቦታ በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት የካራ ቆሬ መዝገበ ምሕረት ቅዱስ ፋኑኤልና ቅድስት ማርያም ቤተክርስቲያን ግቢውን እያስዋብን ነው። ይህ ቤተክርስቲያን እንደሚታወቀው እጅግ በጣም ተወዳጅ የሆነ ቦታ፣ ሰፊ የሆነ መንፈሳዊ አገልግሎት የሚሰጥበት፣ ጸበሉ ደግሞ የተፈጥሮ የሆነ ራሱ በተፈጥሮ ከምድር የሚፈልቅ ጸበል ነው። ከብዙ በሽታ ብዙ ሰዎች የዳኑበት ቦታ ነው። ይህ ታላቅ ቤተክርስቲያን ግቢው በእንዲህ አይነት መንገድ ሊሆን ስለማይገባ ደጋግ ምዕመናን በዚህ መንገድ ሰርተውት ይህንን ግቢ ማስተካከል ደግሞ እኛ በእውነቱ ሊከብደን ስለማይገባ ይህንን በዚህ መንገድ ለመስራት ተነስተናል። ምናልባት ይህንን ቤተክርስቲያን መርዳት ማገዝ የምትችሉ ሰዎች በውስጥ ብታናግሩን የደብሩ አካውንት ንግድ ባንክ፣ አባይ ባንክ ስላለ ካራ ቆሬ መዝገበ ምሕረት ቅዱስ ፋኑኤልና ቅድስት ማርያም ቤተክርስቲያን በሚል አካውንት ተከፈተ አለ። ቁጥሩን ልንለጥፍላችሁ እንችላለን። ማገዝ መርዳት የምትፈልጉ ቤተክርስቲያኑ እጅግ በጣም ተወዳጅ ቤተክርስቲያን ነው። ደግሞ በዙሪያው የሌላ እምነት ተከታዮች የሚበዙበት ቤተክርስቲያን ነው። ምንም እንኳን የሌላ እምነት ተከታዮች ሰላማዊ ሊሆኑ ለቤተክርስቲያኑ መጥፎ አመለካከት ባይኖራቸውም ግን ደግሞ ዙሪያውን ሲታይ ብዙ ልዩ እምነት ተከታይ ያሉበት ቦታ ነው። እግዚአብሔር ይመስገን። አሁን ደግሞ ምዕመናን የቦታውን ታላቅነትና የሚፈጸምበትን ታላላቅ ገድል ተአምራት በማየት በመረዳት ይልቁንም የቅዱስ ፋኑኤል ወዳጆች፣ የእመቤታችን የወላዲት አምላክ የድንግል ማርያም ወዳጆች በአጠቃላይ ሁላችሁ ይህንን ቦታ መርዳት ማገዝ መታችሁ ደግሞ መንፈሳዊ አገልግሎት መሳተፍ ይገባል ማለት ነው። ይኸው እንደምታዩት በዚህ መንገድ ግቢውን አስተካክለናል፣ እያሳመርን ነው። በቀጣይ ደግሞ እናስነጥፋለን ዙሪያውን ማለት ነው። ይህንን ነገር እንድናደርግ እድል የሰጠን የፈቀደልን ቅዱሳን አባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስራችንን የተቃና ያድርግልን። ሰላሙን እግዚአብሔር ይባርካችሁ።